የፋኖ ኃይል በአዳማና በመንጃር ግንባሮች በአገዛዙ ጦር ላይ ከባድ ኪሳራ እያደረሱ ድል በተቀዳጁበት ወቅት ተስፋ የቆረጠው አገዛዝ ንጹሃንን በድሮን ጨፍጭፏል። የሚኒሊክ እዝ ስላስመረቀው አዳዲስ የኮማንዶ አባላትም ጨምሮ የግንባር መረጃ ይዘናል። የፌዴራሉ አገዛዝ በጠነሰሰው ሴራ በኢትዮጵያ ሶማሌ ክልል የጸጥታ ቀውስ፣ የተደጋጋሚ አልሻባብ ጥቃትና የእርስ በርስ መከፋፈል እየተፈጠረ መሆኑ ታውቋል። መረጃውን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የፋኖ ኃይል በኦሮሚያ ክልል በአገዛዙ ጦር ላይ ከባድ ወታደራዊ ኪሳራ እያደረሰ ባለበት ወቅት በተመሳሳይ አፋብን አዳዲስ የኮማንዶ አባላትን አስመረቀ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ከነብሮ ሻለቃና ከሚኒሊክ ሻለቃ በተውጣጣ ኃይል በምስራቅ ሸዋ ዞን አዳማ ወረዳ በመኩዬ ቀበሌ ዘልቆ በገባው የአገዛዙ ወራሪ ኃይል ላይ ከባድ መብረቃዊ ጥቃት በመሰንዘር ከፍተኛ ድል መቀዳጀቱን አስታወቀ። ለሁለት ተከታታይ ቀናት በተደረገው እልህ አስጨራሽ ውጊያ ከናዝሬት ወረዳ የመጣ አንድ ከፍተኛ የአገዛዙ አመራርና የመኩዬ ቀበሌ የፖሊስ ኮማንደር ወዲያውኑ የተገደሉ ሲሆን አንድ ሚኒሻ ተማርኮ 5 የሰራዊቱ አባላት ደግሞ ክፉኛ ቆስለዋል። በዚህ ኦፕሬሽን 2 ክላሽንኮቭና 1 ኤም1 የጦር መሳሪያ በፋኖ ኃይሎች ተማርኮ ገቢ ሆኗል። በተመሳሳይ ዜና የአሳምነው እዝ የኃይለ ማርያም ማሞ ክፍለ ጦርና የነበልባል ክፍለ ጦር በጥምረት ባደረጉት አውደ ውጊያ ከሀገረ ማርያም ከሰም ወረዳና ከምንጃር ሸንኮራ ወረዳ በኩል ለወረራና ለዘረፋ የመጣውን የአገዛዙን ሰራዊት ቀጥቅጠው ወደ መጣበት አባረውታል። በተከታታይ 3 ቀናት በዘለቀው በዚህ ከባድ ውጊያ ሰራዊቱ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን ያገዛዙ የሞቱበትን አባሉን አስክሬን ሳይዝ ሜዳ ላይ ጥሎ መፈርጠጡም ተረጋግጧል። በሌላ በኩል የነበልባል ክፍለ ጦር ከሀገረ ማርያም ተነስቶ በዩላትና በቅዱስ ጌ ቀበሌ የመጣውን ወራሪ ሰራዊት የመታም ሲሆን በስቻ ቀበሌ ሰፍሮ የነበረውን ኃይል ለ3 ቀናት ተዋግቶ አካባቢውን ሙሉ በሙሉ ነጻ አውጥቷል። እንዲሁም በምንታምር በኩል ወደ አክሪቢት የገባው ያገዛዙ ኃይል በሰቃዋጮ ቀበሌ ላይ በደረሰበት ከፍተኛ ምት ይዞታውን ጥሎ እየሸሸ እንደሚገኝና በተለያዩ ግንባሮች ውጊያው አሁንም መቀጠሉ ታውቋል። ይህ በእንዲህ እንዳለ በውድቀቱ ዋዜማ ላይ የሚገኘው የኦህዴድ ብልጽግና መራሹ ቡድን ካሰማራው የጃልሰኝ የሸኔ ወንበዴ ቡድን ጋር በጋራ በመሆን በደራ ጉንዶ መስቀል ወረዳ በአባጦ ቀበሌ ነዋሪዎች ላይ አስከፊ ዝርፊያና እገታ መፈጸማቸውን ነዋሪዎች አጋልጠዋል። ሰኔ 15 2018 ዓመተ ምህረት በተፈጸመው በዚህ ጥቃት ከ400 በላይ የሚሆኑ የቀንድ ከብቶች የተዘረፉ ሲሆን ከ84 በላይ ንጹሃን ወገኖች ታግተው ተወስደዋል። እጅግ አሳፋሪ በሆነ መልኩ ንብረታቸውን ለመከላከል የጦር መሳሪያ ይዘው የወጡ የአካባቢውን ንጹሃን ዜጎችንን በመነጠል አገዛዙ በፈጸመው ኢሰብአዊ የድሮን ጥቃት 7 ንጹሃን ወዲያውኑ ህይወታቸው ሲያልፍ 11ዱ ደግሞ ለከፍተኛ ቁስል ተዳርገዋል። ያሳምነው እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር አህዶች በፍጥነት በቦታው ደርሰው ለመታደግ በሁለት አቅጣጫ ከአገዛዙ ሰራዊት ጋር ከባድ የመከላከል ውጊያ በማድረግ ውስን የኦሮሞ ብሔር ተወላጆችን ከእገታው ማስለቀቅ ችለዋል። እዙ በተደጋጋሚ ባደረገው የማጣራት ስራም በደራና በአጎራባች ወረዳዎች የሚገኙ የብልጽግና አመራሮች በሸኔ ቡድን ጋር ጥብቅ ቁርኝት እንዳላቸውና የጦር መሳሪያና የተተኳሽ ድጋፍ በቅንጅት እንደሚያደርጉላቸው በተግባር አረጋግጠዋል። በሌላ አቅጣጫ ራሱን በበጎ ሰራዊት እያደራጀ የሚገኘው የሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር ለአማራ ህዝብ የህልውና ትግል ራሱን በሰው ኃይል እያጎለበተ ለ4 ተከታታይ ጊዜ አዳዲስ ምልምል ኮማንዶ ሰራዊት አባላትን በደመቀ ሁኔታ አስመረቀ። የጀግናው የብርጋዴር ጀነራል አሳምነው ጽጌ 7ኛ መታሰቢያ ዓመትን ታሪክ ባደረገው በዚህ የመረቃ ስነ ስርዓት ላይ በተከታታይ 4 ወራት ከባዱን የኮማንዶ ስልጠና በጽናት ያጠናቀቁት ታጋዮች የአማራን ህዝብ ህልውና ከመጨረሻው ጠብታ ድረስ ለመጠበቅ ታሪካዊ የአደራ ቃል ኪዳን ፈጽመዋል። የ29ኛ ክፍለ ጦር ህዝብ ግንኙነት ዘርፍ ኃላፊ አርበኛ አስማማው ፈንታውና 100 አለቃ ዮሴፍ አስማረ ባስተላለፉት መልእክት ይህ ትግል የማንነትና የህልውና ትግል መሆኑን ገልጸው ሰልጣኞች ከማንኛውም ከፋፋይ የውስጥ ጠላቶች አጥር ወጥተው በአማራነታቸው ብቻ አንድ ሆነው ሊታገሉ እንደሚገባም አሳስበዋል። አመራሮች አክለውም ተመራቂዎቹ ከራስ ወዳድነት ስሜት ወጥተው የድርጅታቸውን የአፋብን መዋቅርና መሪዎችን በአክብሮት በመያዝ አማራ ለአማራ የመሆንን የተቀደሰ ምልክት በተግባር እውን እንዲያደርጉና የጀነራሉን ያልተሸነፈ የትግል መንፈስ አንግበው እስከ መጨረሻው የድል አፋፍ ድረስ በቁርጠኝነት እንዲጓዙም ጥሪ አቅርበዋል። ይህ በእንዲህ እንዳለ
የአብይ አህመድ አገዛዝ ከወለጋ የተፈናቀሉ ዜጎችን መሬት በመንጠቅ ኮሬ ነገኛ ለተባለው ገዳይ ኃይልና ለሚኒሻዎች ሊያድል መሆኑን ነዋሪዎች ተናገሩ። በመጠለያ ጣቢያ ሆነው ከሰው እየተበደሩ ግብር የሚከፍሉ ንጹሃን ዜጎች ይዞታቸው ተቀምጦ ለታጣቂዎች ይሰጣል በሚል በአገዛዙ ከፍተኛ የስነ ልቦና ሽብር እየተፈጸመባቸው ነው። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪራም ወረዳ በአገዛዝ የጸጥታ መላላት ምክንያት ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ በሺዎች የሚቆጠሩ ንጹሃን ዜጎች ወደ ቀደመ ቀያቸው ካልተመለሱ የለቀቁት መሬትና ንብረት በቀጥታ ለሚኒሻ አባላትና ኩሬ ነገኛ ለተባለው ለአገዛዙ ገዳይ ኃይል እንደሚታደል የወጣ አዲስ መመሪያ ከፍተኛ ስጋት መፍጠሩን አዲስ ማለዳ ዘግቧል። ተፈናቃዮቹ በመጠለያ ጣቢያ ውስጥ ሆነው እጅግ አስከፊ ህይወት እየመሩ መሬታቸውን ላለማጣት ሲሉ ከሰው እየተበደሩ ጭምር ለመንግስት ከፍተኛ የቤትና የመሬት ግብር እየገበሩ ባሉበት ሁኔታ አገዛዙ ይዞታቸውን በጉልበት ለመንጠቅ ማቀዱ የአገዛዙን ፍጹም ጨካኝነት ያሳየ ሆኗል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ ተፈናቃዮች እንደገለጹት ከሆነ በኪራም ወረዳ ልዩ ስሙ 01 ቀበሌን ጨምሮ በአጠቃላይ በ17 ቀበሌዎች ላይ የሚሰራ አዲስ የመሬት መመሪያ ከዞንና ከክልል የወረደ ሲሆን ይዘቱ በአካባቢው ላይ ሰው ይኑርም አይኑርም የመሬት ይዞታ በሙሉ ይመዝገቡ። ከተመዘገቡ በኋላ ግን ለከተማ ቦታዎች ለሚኒሻ፣ ለገጠሩ ደግሞ ለስራት ወጣቶች ይመራ የሚል ቀጥተኛ ዘረፋ የተሞላበትም ነው። የለየለት ንብረት ነጠቃ ትዕዛዝ በአካባቢው አመራሮች መካከል ጭምር የሀሳብ ክፍፍል የፈጠረ ሲሆን አንዳንዶቹ ሰዎች ግብር እየከፈሉ በመሆኑ ይዞታቸው ሊነካ አይገባም ሲሉ በአገዛዙ አስተሳሰብ የተጠቀሙት፣ አብዛኛዎቹ አመራሮች ደግሞ በአካል በቦታው የሌሉ ሰዎች ጫካ ገብተው እኛን እየተዋጉን ስለሆነ መሬቱ ሊሰጣቸው አይገባም የሚል የሐሰት ክስና ሰበብ በማቅረብ ንጥቂያውን ተግባራዊ ለማድረግ እያሴሩ መሆኑ ታውቋል። የመረጃ ምንጮች እንደሚሉት ከሆነ ተፈናቃዮቹ ከአካባቢያቸው ቢፈናቀሉም ከ1965 እና ከ1977 ዓመታት ጀምሮ በቋሚነት ግብር እየከፈሉ የኖሩበትን ታሪካዊ ይዞታቸውን ላለማጣት ሲሉ ለአንድ ቤት ብቻ ከ2015 እስከ 2017 ዓመተ ምህረት የ3 ዓመት ውዝፍ ተብሎ 10820 ብር የቤት ግብር እንዲሁም ለዘንድሮ 2018 ዓመተ ምህረት ተጨማሪ 4500 ብር ከፍለዋል። ከዚህ በተጨማሪ በየአመቱ በገጠር መሬታቸው ላይ ከ5000 እስከ 6000 ብር የሚገብሩ ቢሆንም አምባገነኑ አገዛዝ ግን እንዴት ከመጠለያ ጣቢያ ሆነን ግብር ክፈሉ እንባላለን ለሚለው ጥያቄያቸውም ምላሽ ከመስጠት ይልቅ ንብረታቸውን ለታጣቂዎች አሳልፎ ለመስጠት በይፋ እየዛተባቸው ይገኛል። ቀደም ሲል በአካባቢው በተከሰተው የእሳት አደጋ ሳቢያ የተፈናቃዮች ቤቶች በሙሉ በመቃጠላቸው አካባቢው ወደ ጫካነት የተቀየረም ሲሆን በአሁኑ ወቅት የተደራጀ ያገዛዙ ሚኒሻ አባላት ቦታቸውን ወረው ይዘውት እንደሚገኙም ተረጋግጧል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ